እሺ እንቀጥል። ያው ፕላኑ ይሄንን ነው የሚመስለው። አሚን ኢሊቬሽኑ ፍሮንት ኢሊቬሽን ይሄንን ነው የሚመስለው። በዚህ በኩል ክሬት ኒው ቴምፕሌታችሁን ሴሌክት አድርጉ። ኤግዛም ቴምፕሌት ኦኬ። እሺ ግራውንድ ላይ ስትሄዱ ያላጠፋዋቸው እንትኖች አሉ። ያላጠፋዋቸው አሉ። እዚህ ጋር ወደታች ነውና ክሮፕ ቪው የምትለዋን አንማርክ አድርጓት። ክሮፕ ቪው ኢሊቬሽን ምናምን ነገር አይታይም ነበር አይደል? እነዚህ ተደብቆ ነበር። በኖቶች እየተጠየቁ ነበር። ከዚህ በኋላ ኔክስት ስቴፕ የምናደርገው ምንድነው? እዚህ ላይ የተሰጠንን መጀመሪያ ድሮይንጉን በደንብ ማየት ነው። ፍሎሩን በደንብ ማየት፣ ከዛ ኢሊቬሽኖቹን በደንብ ማየት። እናንተ ዝም ብላችሁ እንትኑን እያያችሁ የሰራችሁት መሰለኝ አብዛኞቻችሁ። ፕላኑን ብቻ እያያችሁ የሰራችሁት። ፕላኑን ስታዩት አራት ማዕዘን ነው የሚመስለው። ፕላኑን ስትመለከቱት አራት ማዕዘን ነው የሚመስለው። ስለዚህ ግዴታ ቶታል ኢንፎርሜሽኑን ለማወቅ እንትናችንን ዲዛይናችንን ሁሉንም ድሮይንጎች ማየት መቻል አለብን ማለት ነው። በተለይ ኢሊቬሽኖች 3D ቶታሉ ምን እንደሚመስል ኤንዘን ምን እናደርጋለን? ፍሮንት ኢሊቬሽን ባለበት ሳይድ እንሄድና እዚህ ጋር ድሮይንጋችንን የፈርስት ለእንትናችን የሚሆነው ለማስ ለመስራት የሚሆነውን እንትን እናለን ማለት በማሲንግ ነው የሚሰራው። በማሲንግ ካልሆነ ልትሰሩ ይከብዳችኋል። ኦር ደግሞ በወል መጀመሪያ ይሄን ሼፑን አምጥታችሁ ኖርማል አራት ማዕዘን ወል ትሰሩና ከዛ በኋላ ቶሎሳ ምንድነው ተከታተሉ። አራት ማዕዘን ወል ከሰራችሁ በኋላ ምንድነው የምታደርጉት? ኤዲት ትሉትና ወሉን ኤዲት ብላችሁ ይሄኛውን እንትን ትሰራላችሁ ማለት ሼፑን ትሰራላችሁ እዚህ ውስጥ። ከዛ በኋላ ማሱን እዛ ላይ ተመስርታችሁ መስራት ትችላላችሁ። ሁለት ኦፕሽን አላችሁ ማለት ነው። የመጀመሪያ ዳይሬክትሊ ድሮ በማድረግ ይሄን ሼፑን መጀመሪያ ድሮ በማድረግ ከዛ በኋላ ማስ ትሰራላችሁ። ወር ደግሞ ወሉን ክሬት ካደረጋችሁ በኋላ ወሉ ራሱ ላይ ይሄንን መስራት ትችላላችሁ ሼፑን ማለት ነው። እሺ ከፍታችኋል አይደል? እሺ እንቀጥል። ዳይሜንሽኖቹ ምናምን ነገር እንግዲህ ከፍሎር ፕላን እና ከዚህ ከኢሊቬሽን ላይ ነው የምናገኘው። ከሁለቱ ላይ እናገኛለን። ስፖት ላይም ባስቀምጥላችሁ አሪፍ ነበር። ምናልባት ኤግዛሙ ላይ ስፖት ላይም ማለት ከዚህ ከግራውንድ ፍሎር እዚህ ድረስ እዚህ ሴንተሯ ድረስ ምን ያክል ነው የሚረዝመው የሚለውን ባስቀምጥላችሁ አሪፍ ነበር። ሞር በደንብ እንትን እንዲድላችሁና ከዚህኛው ጫፍ እዚህኛው ጫፍ ድረስ ያለውንም ዳይሜንሽን ልክ እንደዛው እንትን ብድላችሁ አሪፍ ነበር። ኤኒሃው ታገኙ ነበር። ካልኩሌት ብታደርጉ ፍሎሩ ላይ ሄዳችሁ እየደመራችሁ እንትን ብትሉ ታገኙት ነበር። ቶታል ዳይሜንሽኑ ምን ያክል እንደሆነ ታገኙ ነበር። እናንተ እሱን እንትን አላላችሁም፣ አላያችሁትም፣ አልሰራችሁትም። ይሄንን ቶታል ዳይሜንሽን እንትን ማለት ትችላላችሁ፣ መስራት ትችላላችሁ። እሺ ሌላ ጊዜ ደግሞ እንትን ሬቪት ላይ ስትሰሩ ኦር ኤኒ ካድ ሶፍትዌር ላይ ስትሰሩ 3D ሶፍትዌር አርክቴክቸራል እየሰማችሁ እንትን አሁን ለምሳሌ ግራውንድ ፍሎራችን ስንት ሜትር ነው? 3 ሜትር ነው አይደል? 3 ሜትር ሲሆን ፍሎር ፕላናችን የቱ ጋር ነው የሚቆረጠው? ፍሎር ፕላን ሆሪዞንታል ሴክሽን አይደል? ስለዚህ የቱ ጋር ነው የሚቆረጠው? እናንተ የምታውቁት ነው። ግማሽ ላይ ነው የሚቆረጠው። ግማሽ ላይ ነው አውቶማቲካሊ የሚቆረጠው። ገብቷችኋል? ለምሳሌ የዚህ ግማሽ ስንት ነው?
3 ሜትር ነው አይደል? 1.5 ላይ የሚቆርጠው ማለት ነው። እና ያንን እንትን ማለት አለባችሁ። ሌላ ጊዜ ፕላን ላይ ስትመለከቱ አንዳንድ ዳይሜንሽኖች እንትን ይሉባቸዋል። ስለዚህ አሁን ለምሳሌ ሌላ እዚህ ጋር ሌቭል ጨምሬ ኦር ደግሞ የሆነ ላይን ጨምሬ 1.5 ከዚህ ከግራውንድ ወደ ላይ 1.5 አድርጌ ሆሪዞንታሊ እንደዚህ እሰራለሁ ማለት ነው። ለምን እዚህ ጋር ያለው ዳይሜንሽን የሚነግራችሁ እዚህ ጋር ያለው ዳይሜንሽን የሚነግራችሁ 1.5 ላይ ሲቆረጥ ያለው ነው ማለት ነው። ገብቷችሁ? ፕላናችን ሲቆረጥ ሆሪዞንታሊ 1.5 የሄይቱ ግማሽ ላይ ነው የሚቆረጠው። ነው ወይ ከርቭም ሲሆን ሳይሆንም እንጂ ኖርማሊ አሁን ለምሳሌ ወጥ ከሆነ ቀጥ ያለ ከሆነ የፈለገው ቦታ ላይ ብትቆርጡ ተመሳሳይ ነው የሚሆነው ዳይሜንሽን። እንደዚህ ቀጥ ያለ ቢሆን እዚህ ጋር የምትቆርጠው ያው ነው ዳይሜንሽን አይደል? ከርቭ ሲሆን ግን እዚህ ጋር ስትቆርጠውና እዚህ ጋር ስትቆርጠው ያለ ዳይሜንሽን እንደ አይደል? ስለዚህ ያንን እንትን ማወቅ አለባችሁ ነው። ያው እንቀጥል። እዚህኛው ላይ እንሄድና እሺ መጀመሪያ ለማንኛውም ወል እንስራሽ ሴት ለማድረግም እንዲመቸን ወል እንስራ። ኤዲትም ማድረግ ይቻላል። ደስ እንዳላችሁ ማድረግ ትችላላችሁ። እሺ እንቀጥል። ሳውዝ ላይ አሁን ታታው መሰለኝ አልታይ ካላችሁ ወደፊት ትንሽ ቀረብ አድርጉትና ወራችሁ አልታይ ካለ እንዘን ምን እናደርጋለን? ከፈለግን ኤዲት እናደርገዋለን እዚሁ ማለት ነው። ኤዲት ፕሮፋይል ከዛ በኋላ ቶታል ዳይሜንሽናችን ይሄኛው ከዚህ እዚህ ድረስ ያለው 12.06 አድርጉትና እዚህ ድረስ ያለውን 12.06 እንዘን ምን እናደርጋለን? እዚህ ሰርክሏን ንኩና 2 ፖይንት እዚህ ዳር ላይ ያለችው ማለት ነው። እዚህ ዳር ላይ ያለችው 2 ፖይንት ፕሮፋይል ብቻ እዚህ ጋር የሷን ስሩ 2 ፖይንት እሺ 4 5 ኢንተር እንዘን ወደ ላይ ሳብ አድርጓት እንደዚህ ሳብ አድርጓት
እሺ እችኛውን ይኸውላችሁ ስሩ መጀመሪያ እንትን አኪዩሬት የሆነ ነገር መስራት እንድትችሉ ከዚህኛው ላይን ወደ ላይ 1.94 እችኛው 1.94 ነው። ከሌቭሏ ወደ ላይ የምትነሳው እስከ ሴንተሩ ድረስ ማለት ነው። እናንተ ወደ ምን እንዲገባችሁ 1.94 ወደ ላይ ከፍ አድርጉና ትንሽ ከዚህ ወደ ላይ እቺን ላይ ስሩ። ከዛ ከዚች ወደዚች ደግሞ እቺን እንደዚህ ስሩ። እዛ ሴንተሩን እየጠበቃችሁ ያው ወደ ላይ ከፍ ታደርጉታላችሁ ማለት ነው። ወይ ምን እሺ ከዛ ትቀጥሉና ይሄኛው ደግሞ በዚህኛው ዳር ያለውን ስሩ ከተላችሁ በዚህኛው 3.65 ነው። ራዲየሱ 3.65 ነው። 3.65 ኢንተር። ከዛ ይሄኛው ደግሞ 1.64 ነው ከግራውንድ ወደ ላይ የሚነሳ ማለት ነው። ከዚች ወደ ላይ 1.64 ኢንተር። ከዛች እንደዚህ አድርጓት ሆሪዞንታል ስሩ። ከዛ ይሄኛውን ወደዚህ ማምጣት ነው በቃ ሌላ ነገር የለም። ሰርክላችሁን ወደዚህ አምጡት። ማየት እየተደረገ ነው። ሪከርድ እየተደረገ ነው። ሴንተሯ በደንብ እንትን እንድትላችሁ ወደዚህ አድርጉት። እንደዚህ እንድትገጥምላችሁ አድርጉ። ያያችሁን አሁን ላይናችሁ ላይ መጣ። ሴንተሩ ላይናችሁ ላይ ነው የመጣው። እቺኛውንም ልክ እንደዛው ቼክ አድርጉት። ላይኑ ላይ ነው ይሄኛው የመጣው። ሞር አኪዩሬት ለመሆን ማለት ነው ይሄኛው እንደዚህ የሚሰራ ዳን እነዚህን ቴምፖራሪ ስለሆኑ ዲሌት አድርጓቸው። እነዚህኞቹ ዲሌት ይሁን። ከዚህ በኋላ የሚቀረን ሌላኛው አንደኛው ሰርክል 1.77 ነው። 1.77 ራዲየሱ እንደዚህ ነው ማለት ነው። ሌላኛው ደግሞ 3.56 ኢንተር። እሺ ከዚህ በኋላ ምንድነው የምናደርገው? ይሄኛውን ወደዚህ እናስተጓለን። እቺኛውን ይኸውላችሁ ይሄኛውን እንደፈለስ መጠቀም እንችላለን። ሌቭል ፎር ነው ማለት ነው። አራት ላይ ግጥም እንደታቸው ያያችሁ የዚህኛው ካርቭ ጫፍ አራት እዚህኛው ሌቭል ላይ ግጥም ነው። እሱ እንደ ሪፈረንስ መጠቀም ትችላላችሁ። which means እንደዚህ ወርታች ታወርዱታላችሁ ማለት ነው። እዚህ ድረስ እንደዚህ ታወርዱታላችሁ። በቃ ከዛ እነዚህን እንስራና እቺኛዋን ደግሞ አምጥተን እንገጥማታለን። እዚህ ጋር እንገጥማታለን። እቺኛዋን ወደዚህ እናመጣታለን። መጀመሪያ እነዚህኞቹ ስለተጠላለፉ ስፒሊት በዚህኛው ኤሌመንት ያያችሁ ነው። ኤስኤል ወይም በስፒሊት እንቁረጣውና ከርቡን ቆርጠናው ከዛ በኋላ በትሪም እንትንናለን ማለት ነው። ትሪም አድርጉት። ትሪም እሺ ትሪም ይሄንን ልክ እንደዛ ትሪም አድርጉትና ሼፑ እንደዚህ መጣ። ከዛ እቺኛዋን አምጥተን ደግሞ እዚህ መሃል ላይ እንቀጣታለን። እቺኛዋን
አንሳን እንከታታለን እንዳለ እቺኛዋን ምን እናደርጋለን መሰላችሁ? እቺኛዋ አፕሮክሲሜትሊ ነው የምንወስዳት። ከግራውንድ ይሄ ስንት ነው የሚነሳው? ወደ ከግራውንድ 2.85 ነው ይሄ እስከ በርባና ድረስ። ከዚህ ላይ ደግሞ እዚህ ድረስ 3 ሜትር ይሄዳል። which means 1.5 3 ሜትር እዚህ ድረስ ጠቅላላ ስንት ነው ሲጀምር? እሺ 2 ነጥብ ካልኩሌተር ልክፈትና 2.85 ፕላስ 3 ሜትር 5.85 አካባቢ ነው የሚሄደው እዚህ ድረስ ማለት ነው። ትንሽ ዝቅ ትላለች፣ ሴንተሯ ትንሽ ዝቅ ትላለች። ኢንጂነሪንግ እንትን ስለሆነ እሺ ነሳ ሪፈረንሱን እንስራ። ለማንኛውም 5 ነጥብ ስንት ነበር ያለው? 5.85 5.85 ኢንተር እንደነ እንደዚህ እናደርገው። እሺ ከዛ የዚህኛው ሴንተር ትንሽ ወደ ላይ ከፍ ማለት አለበት ማለት ነው። ትንሽ ወደ ላይ ከፍ ማለት አለበት። እንደነ ስላይድ ደግሞ ዲፈረንስ አለው። ያያችሁ ነው ሴንተሩ ስላይድ ዲፈረንስ አለው ማለት ነው። ሞስት ፕሮባብሊ እዚህ አካባቢ ነው የሚሆነው። ሞስት ፕሮባብሊ እዚህ አካባቢ ይሆናል። ከዛችኛውንም ስፕሊት አድርጓት ስፕሊት አድርጓት ስፕሊት አድርጓት ከዛ እነዚህኞችን አራት ማዕዘኖችን ደግሞ ዲሊት አድርጉ። እሺ መጀመሪያ የነበረውን አራት ማዕዘኑን ዲሊት አድርጉት። ዲሊት እዚህ ጋርም ዲሊት እቺኛዋን ዲሊት 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 ከዛ ይሄኛው ክሎዝድ መሆን አለመሆኑን ቼክ አድርጉ። ክሎዝድ መሆን አለመሆኑ እነዚህ ሁለቱ ክሎዝድ መሆን አለመሆናቸውን ቼክ አድርጉ። ከጨረሳችሁ ኦኬ ብላችሁ ትወጣላችሁ። ወላችሁ ሼፑን ይዟል ማለት ነው። እኔ በዚህ መንገድ አይደለም የሰራሁት፣ በነገራችን ሲሰራ በዚህ መንገድ አይደለም የሰራሁት። ለእናንተ እንዲቀላችሁ ቀጥታ ማስ ውስጥ ገብቼ ነው የሰራሁት። አለቀ አይደለ? ያልጨረሰዋል ይሄን ያልጨረሰዋል። እሺ እኔ እየፈጠንኩ ነው። ለማንኛውም ሰራችሁም አልሰራችሁ ሪከርድ እየተደረገ ስለሆነ and the next step ምንድነው የሚሆነው? ማሲንግ ላይ ነው የምንገባው። ማሲንግ ላይ ማሲንግ in the site and then in place mass ይሄን ክሎዝ በሉት። እዛ ማስዋን ኦኬ። ከዛ በኋላ ሴት ሪፈረንስ ፕሌናችሁን ይሄኛውን ታረጉታላችሁ ማለት ነው። ሪፈረንስ ፕሌናችሁ and then እቺኛውን ነው የምትጠቀሙት ፒክ ላይንስ ማለት ነው። ከዚህ ሼፑን ኦልሬዲ ስለሰራችሁት ፒክ ላይንስ ብቻ ነው የምትጠቀሙት። ፒክ ላይንስ ትጠቀማላችሁ። እዛ ላይናችንን የምንፈልገው ላይን እየሄድን ክሊክ 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 ኦኬ ደግሞ ተመሰለኝ አልቋል መሰለኝ። and then ይሄን ክሊክ ታደርጉበትና ማስ ይሰራል ማለት ነው። እሺ ይሄን ቶታል ወጥ አድርጎ ነው እንትን ያለው
ትሪም አድርጉት። ትሪም and then create for ከዛ በኋላ ኔክስት ስቴፕ የሚሆነው ምንድነው? ኤሊቬሽን ላይ ሄደን የትኛውን ኤሊቬሽን ነው የምንጠቀመው? ራይት ሳይድ ኦር ሌፍት ሳይድ ኤሊቬሽን እንጠቀማለን። ቶታል ዳይሜንሽን ለማወቅ ማለት ነው። የትኛው ይሄ ሎንጊቲዩድናል ነው የቢልዲንጋችንን ዳይሜንሽን ማለት እሱን ለማወቅ ሌፍት ኦር ራይት ሳይድ ኤሊቬሽን እሱን እናየዋለን። 3.5 ሲደመር 16.5 3.5 ሲደመር 16.5 ኢንተር 20 ሜትር ማለት ነው። ስለላ 20 ሜትር። ስለዚህ ምን እናደርጋለን? እቺኛዋን መጀመሪያ እቺኛዋን ፕሌን ሰሌክት አደርጋላችሁ። ይኸውላችሁ አሁን ለምሳሌ ሰሌክት ባይደረግና እንደዚህ ኖርማል ቢሆን ይሄኛውን ኤክስቴንድ ለማድረግ እናንተ በምትፈልጉት ዳይሜንሽን ልክ ምን ታደርጋላችሁ? you will select this face of your mass ይሄንን ሰሌክት አደርጋላችሁ። ከዛ በኋላ ምን ይመጣላችኋል? ዳይሜንሽን እያያችሁ ነው። ቴምፖራሪ ዳይሜንሽን እዚህ ጋር ይመጣላችኋል ማለት ነው። ይሄኛው ወደዚህ ኢሎንጌት እንዲሆንላችሁ ስትሬችድ እንዲሆን ማለት ነው። and then you will click እዚህ በቴምፖራሪ ዳይሜንሽን ውስጥ ክሊክ ታደርጋላችሁ 20 ሜትር ኢንተር አውቶማቲካሊ ምን አደረጋላችሁ ማለት ነው። አውቶማቲካሊ ዳይሜንሽናችሁ እናንተ ያስገባችሁለትን ሪድ አደረገ ማለት ነው። and then ምንድነው የምታደርጉት? ከዚህ በኋላ 3D ላይ ትሄዱና 3Dያችሁ ላይ የሚቆራረጥ ፓርት አለ አይታችሁ 3D this part ማለት ነው። ያያችሁ ነው። ይሄኛው void ነው የሚሆነው እዚህ ድረስ ማለት ነው። ከዚህኛው ጫፍ ወደዚህ ድረስ void ነው የሚሆነው እዚህ ጋር ማለት ነው። ስለዚህ ምን ነው የምታደርጉት? ምን ያክል void እንደሚሆን ደግሞ ኤሊቬሽን ላይ ምን ያክል ወደ ውስጥ እንደሚገባ አለላችሁ። ያው እዚህ 3.5 ከዚህኛው ኤጅ እዚህኛው ድረስ 3.5 ነው ወደ ውስጥ የሚገባው። ስለዚህ አሁን ምን እንሰራለን? void እንሰራለን ማለት ነው። ኔክስት ስቴፕ የሚሆነው እዚህ ጋር እንመጣለን and then በፍሮንት ኤሊቬሽን በኩል አይደለ? በፍሮንት ኤሊቬሽን ሳውዝ ነው መሰለኝ። ፍሮንት ኤሊቬሽን እሺ፣ በፍሮንት ኤሊቬሽን በኩል እንመጣና ምን እናደርጋለን? ከት እናደርጋለን። ከት እናደርግበትን እንትን እዚህ ጋር ፍሮንት ኤሊቬሽን ላይ መሰለኝ አለበት። ዋች ሂር እዚህ ጋር ማለት ነው። ያያችሁ ነው እንዴት እንደሚቆረጥ። ከዚህኛው ጫፍ እንደዚህ ነው የሚቆረጠው። ማሳችን ይሄው ነው። ከዛ እቺኛውም ደግሞ እንደዚህ ወደታች ትቆረጣለች ማለት ነው። which means አንዲስ ፎቶ ላይ ያደረኩት ይሄኛው ኦፍሴት አድርጉት። የዚህኛው ላይ ኦፍሴት አድርጌ ከዛ በኋላ ሁለቱም ፖይንቶች ነው ያገናኙት ማለት ነው። ያ ኦፍሴቶቹ ሁለቱም ፖይንት ማለት ነው። ከዛ በኋላ ከተርጀለው እንትኑ ፐርፌክት እንዲመጣላችሁ ነው። ይሄ ኤጁ ፐርፌክት እንዲመጣላችሁ። እሺ ቀጥለን ምን እናደርጋለን? ያው ሴት የተደረገው በሴም ፖዚሽን ላይ ስለሆነ ምን እናደርጋለን? ሴት አናደርግም። ቀጥታ ምንድነው የምናደርገው? እቺኛዋን ክሊክ እናደርግና እዚህ ጋር 0.5 ኦር 0.3 ምናምን ማለት ትችላላችሁ። ኦፍሴት የሚደረግበትም ማለት ነው። እናንተ ደስ እንዳላችሁ ማለት ትችላላችሁ። እኔ በ0.3 ነው የሰራሁት። 0.3 ኦፍሴት የሚደረግበትም ማለት ነው። ከየትኛው? ከዚህኛው ኤጅ፣ ከዚህኛው ኤጅ ወደ ውስጥ፣ ከዚህኛው ኤጅ ወደ ውስጥ። እሺ ኦልሬዲ እቺኛዋ አትደረግም አይደለ? እቺኛዋ ኤጅ አትደረግም ነው ወይ? ይሄ ይደረጋል።
ሁሉም ይደረጋል። ሶሪ 0.3